እስቲ ወደ ኋላ መለስ ስላርጋችሁና አርሰናል የነበረበትን ጭንቀት፣ ስትረስ፣ ዋንጫ ያለ መብላት እልህ የተለያዩ ሰዎች በቃ የበታችነት ስሜት እያሳደሩብን እናንተማ በቃ መቼም አይሳካላችሁም፣ ሁሉም ነገር አይሳካላችሁም፣ አይሆኑላችሁም እያሉን እንዴት እንደነበረ እናውቀዋለን። እንደገና ደግሞ አመቱን እየጨረስን ስንመጣ ፕሪሚየር ሊጉ እስከ አመቱ ግማሽ በጣም ጥሩ ፐርፎርማንስ አሳይተን በኋላ እየተንሸራተትን መተን ከዛ በኋላ ስንቶቻችንን የውርደት ስሜት እየተሰማን የነበረው ዘንድሮ እንደዚህ ለፍተን እንደዚህ እንትን ብለንማ ካልበላን ካልተሳካልን በቃ ነገሮች ሁሉ መቼ የማይሳካልን አይነት ነገሮች እያለን ሁላችንም ጋር ይሄ ስሜት ነበረ። በእርግጠኝነት መናገር እችላለሁና በቃ የሆነ ከፍ ካልንበት ዝቅ እያለን ስንመጣ ሲቲ አጠገባችን ሲደርስ የአንዳንድ ቡድኖች ደግሞ ከራሳቸው ቡድን ይልቅ ለተቀናቃኛቸው ለሲቲ ለማንቸስተር ሲቲ ራሱ በቃ ደረሰባችሁ ምናምን እያሉ የሚፈጥሩብን ቴንሽን ለማስታወስ የሚከብድ አይመስለኝም። እና ምን ልላችሁ ፈልጌ ነው ማንኛውም ነገር ፈተና ሳይኖረው የሚሳካ ነገሮች የሉም። እና በጣም ፈተናዎች ደግሞ በጣም ተፈተነህ የሚስተካከልልህ አይነት ከሆነ ከዛ በኋላ ማንኛውም ነገር ቢመጣ ሁሉንም ስኬት ማግኘትም ማለፍም ትችላለህ። እንግዲህ የፈለኩት ገብቷቸዋል። እና እስቲ በዚህ ታይም አሁን እንግሊዝ ፕሪሚየር ሊግ 2026-27 ሊጀምር ነው። እንግሊዝ ፕሪሚየር ሊግ ውስጥ ማንም የሌለውን አቅም ማን ያዘው? አርሰናል ነው። በተጫዋቾች ግዢ ተሳክቶለታል። የሚያስፈራ ቡድን ሆኗል። ራሱን የፈተሸባቸው ጨዋታዎችም በስኬት አጠናቋል። ዋንጫም በልቷል። እና አሁን ያለንበት ነገሮች ዝም ብሎ የመጣ አይደለም። በጭንቀት በውጥረት በብዙ በስድብ በምናምን ተለፍቶ የመጣ ነውና ማንኛውም በህይወታችንም እንደዚህ አይነት ነገሮች ካጋጠሙን ሊነጋ ሲል ይጨልማል የሚባለው ነገር በእውነት ሆኖ በእኛ በክለባችን ያየነውበት ነገር ነውና ህይወታችንም ደግሞ እንደዚሁ ፈተናችን ሁሉን ነገር አልፎ የበራ ህይወት እንዲኖረን እመኝላችኋለሁ። በተለይ የአርሰናል ደጋፊዎች ዘንድሮ 32ቱም ጥርሳችሁም የሚታይበት አመት እንደሆነ አልጠራጠርም። የእንግሊዝ ፕሪሚየር ሊግ ያው የታወቀ ነው። እንዲህ ዋንጫውን ይዘነዋል። መቼም ማን ይፎካከረናል ማለት አይቻልም። ግን አውሮፓ ሻምፒዮንስ ሊግ እንዲሳካልን ደግሞ ከወዲሁ እመኛለሁ። ነገ አርብ የእንግሊዝ ፕሪሚየር ሊግ አርሰናል ከኮቨንትሪ ከታች ከመጣው ክለብ ይጀምራል። ከዚህ በኋላ ወደ ላይ እንጂ ወደ ታች የለም ብዬ እንግዲህ አመቱን ሙሉ ጥሩ ስኬት እንዲሆንልን እመኛለሁ። የአርሰናል ቤተሰቦች ይመቻችሁ። ሁሌም እንድትስቁ ነው የምንፈልገው። ህይወታችንም እንደዚህ የተቃና እንዲሆን እመኛለሁ። የአርሰናል ቤተሰቦችም ሁላችሁም ኮፒ ሊንክ እና ፎሎ በማድረግ እንጀምር እላለሁ። አመሰግናለሁ። ዘገነርስ ቴንክ ዩ